በጣም ዘግናኝ አይነት አፈራረስ ነው ደግሞ ምን ፈርሰው አሁንም እየፈረስን ያለነው የሶማሊያ ሞዴል አይደለም፣ የሱዳን አይደለም፣ የዩጎዝላቪያ አይደለም፣ እጅግ ከዛም የከፋ ነው። ሶማሊያም ሱዳንም ዩጎዝላቪያም 120 ሚሊዮን ህዝብ የላቸው። ሶማሊያም ሱዳንም ዩጎዝላቪያም የኢትዮጵያን የቆዳ ስፋት የላቸው። ሶማሊያም ሱዳንም ዩጎዝላቪያም ሲፈርሱ አሁን ያለውን የትጥቅ መጠን፣ የጥላቻ መጠን፣ የመገዳደል ፈቃደኝነት አላሳዩ። አይ ቴል ዩ በጣም በቅርብ ጊዜ ውስጥ አዲስ አበባ ውስጥ ብዙ መንግስታት ልናይ እንችላለን። ብዙ ዋርሎርዶች ልነድ እርሱ ወለጋ፣ ትግራይ፣ ሐረር፣ ጎንደር እርሱ ከጉለሌ ፒያሳ የማይሄድበት ቀን እየመጣ ነው። የምታጨበጨቡ ደስ ብሏችሁ እንዳልሆነ ልገምት እና አሁን ሱዳን ያለው ነገር በቅርቡ ወደኛ ላይመጣ እንደሚችል ምንም እንደሚመጣ ነው እንጂ ምልክቶች የማይሳዩት እንደማይመጣ አይደለም። ስለዚህ እኔ የምናገረው ከኢምፔሪያሊስት ፐርስፔክቲቭ ነው ስል እየቃዣሁ አይደለም። የሆነውን አይኑን አይቼ ነው የምናገረው።